ጋይስ ቤተሰብ የምህረት ቤተሰብ እንዴት ናችሁ አላችሁ? ይታያል፣ ይሄ ይታያል። አንድ ማኬን ሙሉ ማለት ነው። ከዛ ትላንት ወዳ ነው አንድ ማኬን ሙሉ ቤት ተማር ነው ቤት አስገባሁት። ምን አያችሁ? ገና አልቆ ነው ወስጄ ግማሽ ትላንት ወዳ ነው ግማሽ ለሱቅ ወስደዋል። ትላንት ወዳ ይሄንን ስንት ሰዓት ተነሳ ተኝቼ ነበር። ከተኛሁ በኋላ ጠራውና ከዛ አስገቢ ምናምን አለኛ። ከመኪና አወርጄ ያስገባሁት ከመኪና ነው አወረድኩት። እኔ ራሴ ነው ከመኪና አወርድ እና ቤት አስገባሁት። ከዛ አስገባሁትና አስገብቼ ትላንት ማታም ታመምኩ። ትላንት ማታ በቃ እጄ በቃ እንደዛ በቃ በጣም ከልክ በላይ ታመምኩ። ወገቤና ጀርባ በጣም ነው ያመመኝ። ከዛ በኋላ ትላንት ወዳ ነው እንደዛ ሆነ። ትላንት ወደ ማታ ነው አስገባሁት። እነሱ ነው ካስገባ በኋላ ትላንት ማታ በቃ አልተኛም። በቃ ታመምኩ በጣም። ከዛ ትላንትም ገና በመኪና ግማሹን ጫንኩ። እንደዛ አይደለም በላይ ነበረ ተደረድሮ ማለት ነው። ከዛ መኪና ግማሹን ወስጄ ያደረኩት። ከዛ በጣም ታመምኩትና አሁን እንዴት ሆኜ ልስራ? አሁን ራስት ሆኗል። ወገቡ ጎንበስ አይሰጣም። በቃ ጀርባ በጣም ነው የሚያመመኝ። ወገቡ በጣም በቃ ተቆርጦ በቃ ለየብቻ ነው አለው የራሴ ሰውነት ማለት ነው። በጣም ነው የታመምኩት። ቤተሰብ በጣም ነው የሚያሳዝነው። እና የሰው ሀገር በጣም ከባድ ነው። እንድታይ ብዬ ነው እንትን ያደረኩት። የሰው ሀገር በጣም ከባድ ነው። የሰው ሀገር ያላችሁ ሴቶች በጣም ያሳዝናል። እኔም ጨምሮ ማለት ነው። ከዛ ጠዋት እንደምንም ሆኜ ተነስቼ ማታ ጠዋት እንደምንም ሆኜ ተነስቼ ቤት አጸዳድኩት። ትላል ብዙም አላጸደም ስለታመምኩ ማለት ነው። ዛሬ አጸዳድኩ። በቃ ፎቅ ታች አጸዳው። ከዛ ምሳ ላይ ሊገባ ነው። ቤተሰብ በጣም ነው የሚያሳዝነው። የሰው ሀገር በጣም ይከብዳል። ያለው ሰው ነው የሚያውቀው የሰው ሀገር ነገር እና እንደዛ ለመናገር አሰብኩት። ለምን መሰላችሁ? ቤተሰብ እራሳችሁን ጠብቁ። እነሱ ምን አለሽ ገና በጣም እያመመኝ ነው ምናምን ብዬ ትላንት ተናገርኩት። ታምሜያለሁ ምናምን አልኩትና የሰጠችው ስራ ስታዩት ማለት ነው በጣም ትገርማላችሁ። የሰጠችውን ስራ ብታዩት ማለት ነው ከልክ በላይ ስራ ጨምረች። ስራ ስትጨምራት በቃ ሰራው አረ እያመመኝ ነው ምናምን ብዬ ስጠይቃት ማለት ነው ምን እንደሰጠች ልንገራችሁ። ባለተ ምንድነው የፀጉር ክኒን ማለት ባለዶሪ ነው የሚባለው የአረብ ሀገር። እሱን ሁለት ጊዜ ሁለት ዋጪ ስተኛ 2 ቀን 2 ዋጪ ብላ ባለዶሪ በኪስ 3 ገምቶ ሰጡት። ባለዶሪ ሐኪም ቤት መውሰድ ቀረብ ሲሸክሜ ነው የታመምኩት። ይሄን ሙሉ አስገብቼ ነው ደግሞ ቤት ልጅ የለም። አንድ ልጅ ነው እሱ መኪና እንትን ከላይ እየጫንኩ ነበረ። ከዛ እኔ ስራ እየሰራው ምን ብዬ ይሄ ተጨመረ። በጣም ነው የታመምኩት። ከዛ በረዶሪ ነምተ ልጁ ምን አለ መሰላችሁ? ሀዲያ ልስጥሽ ወይ አለኝ። አዎ ስጣ ብዬ ስናገር ለካ አሁን ትላንት ስላወረድኩ ስላስገባሁት ብል ሰጡ ነው ብዬ እንትና በቃ ስጣ አልኩት። ለካ ሲያይ በረዶሪ ነው እሱ ሀዲያ ሲል በቃ
አባትየው ብር ሰጥቶ ነው በቃ ሀዲያ ሰጥቶ ነው ብዬ በጣም ተደሰትኩትና ከዛ ይሄው ሀዲያ ብሎ በጠረጴዛ አስቀምጠው ወጣ። ከዛ ሲያይ በረዶ ይሄ ነው ተመልሶ መጥቶ አንድ ቀን ማታ ውሰጂ አለኝ። እንዴት እንደተናደድኩ ያ ጊዜ 2 ፍሬ ነው አምጥቶ የሰጠኝ። አሁን እሱማ አላጭም ያለኝ ይሆናል ግን በዚህ ዘመን አያስታውቅም መድኃኒት ምናምን ጊዜ ከዛ እሱን ወጥቼ ያስቀመጥኩት ተመልሶ ቀን ምን አለኝ ሀዲያ ትፈልጋለሽ ወይ አለኝ። እኔ አልፈልግም ሀዲያ ብዬ ሲናገር እና ሀዲያ ካልፈለሽ ይሄንን ውሰጂ ይሄ ሀዲያ ነው ምናምን አለኝ። እንዴት እንደተናደድኩ ስታዩ እና እንደዛ ነው። በራሱ ሙድ በቃ መፎገር ነው መሰለኝ እየፎገርኩ ነው ብዬ በቃ እንዴት ተናደድኩ። አሁን በዚህ ምን ብዬ መልስ ልስጥ? በሱ ምን ብዬ መልስ ልስጥ? በጣም ነው የገረምኩት፣ በጣም ነው ያዘንኩት። ቤተሰብ እና ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ አበረታቱ። የሰው ሀገር አላችሁ መዳም ቅመሞች ታውቃላችሁ የሰው ሀገር ነገር። ስለዚህ አበረታቱ፣ ሰብስክራይብ አድርጉ። እዚህ ጋር እንቁላል እየጠበስኩ ነው። እስቲ እሱን በላበላ አድርጌ የምሳ ላይ እገባለሁ። ጽዳት ምናምን ጨርሻለሁ። ቤተሰብ እስቲ ሰብስክራይብ አድርጉ። እውነት ሰብስክራይብ አድርጉ። በቅንነት መልካምነት ለራሳችሁ ነው። በቅንነት እናንተ ሰብስክራይብ አደረጋችሁ ሰው እኔን ገብቼ ሰብስክራይብ አደርጋለሁ። ላይክ አደረጋችሁ እኔን ገብቼ ላይክ አደርጋለሁ። እርስ በራሳችሁ እጅ ተይዘ ማደግ አለበት። የሰው ሀገር ታውቃላችሁ። በተለይ ስደት ላይ ያላችሁ ሰዎች አግዙ። እናንተ ታውቃላችሁ። ይባካችሁ አበረታቱ፣ አግዙ። ደግሞ ሰብስክራይብ በጣም እየቀነሰ ነው እየሄዳለሁ። 50 ሺህ የገባሁት ተመልሶ 35 36 ላይ ገባሁ። እንደዛ ሆኖ እያስቸገረኝ ነው በጣም እና ሰብስክራይብ አድርጉ። በእናታችሁ በእግዚአብሔር በሚታምኑ ፈጣሪ ሰብስክራይብ ላይ ሼር አድርጉ። በጎኑ ሆኑ፣ አበረታቱ። በጣም አመሰግናለሁ። በጣም ወዳችኋለሁ። ውድ ተመልካቾች ቤተሰቦች በጣም አመሰግናለሁ። ሰብስክራይብ አድርጉ።